እንዴት ዋላችሁ? እንዴት አመሻችሁ? በጣም ደክሞኛል እግዚአብሔርን በነገራችን ላይ ማለት ነው። አሁን ይሄ ቪዲዮ ከምሽቱ 4 ሰዓት ከሩብ አካባቢ ነው እና የብዙዎቻችሁ ጥያቄ ምን እንደሆነ ታውቃላችሁ? ትማሪያለሽ ወይ ነው። አዎ እማራለሁ። ኮሌጅ 2ኛ ዓመት ተማሪ ነኝ። ብዙ ጊዜ መንግስት ሰራተኛ ምናምን ትመስያለሽ፣ እንደውም አንዳንዴ ኮሌጅ ስሄድ አስተማሪ ነሽ ምናምን ይሉኛል። በምን እድሌ እግዚአብሔርን ተው፣ አደብ ግዙ፣ ተው አድቡ። ቀኑን ሙሉ ስራ ስሰራ እንደዋልኩኝ ታውቃላችሁ። ግን አሁን አሳይመንት እየሰራሁ ነው። ዛሬ መሰጠት የነበረ አሳይመንት ነው። ኢየሱስ ያምራላ ጋይስ። ጎን ለጎን ስራ በጎን ትምህርት፣ እንደዚህ ሁለቱንም ነው ራኔ የማደርገው። ለዛ ነው ብዙም ግራ አትጋቡ ውዶቼ። ብዙ ጊዜ አሁን ይቅርና ከድሮ ጀምሮ ሪል ላይፌን እኔ ሲጀመር ቲክቶክ ላይ ፍንትው አድርጌ እንደማሳይ ታውቃላችሁ። ግን ብዙዎቻችሁ ኢግኖር ታደርጉኛላችሁ። በኮሜንት ልታሸማቅቁኝ፣ ልትሰብሩኝ ትሞክራላችሁ። እኔ ግን አንድም ቀን ተሰብሬ ሆነ ተከፍቼ አያውቅም። እናቴ ስትናገሩብኝ ብቻ ነው የምከፋው ነው የምላችሁ። እዚህ ጋር 4 ሰዓት ከተኩል አካባቢ ነው ይሄን አሳይመንት ሰርቼ መስራት የጀመርኩትኝ። ከዚያ በኋላ ወደ 5 ሰዓት አካባቢ ነው ይሄ ቪዲዮ ደግሞ እግዚአብሔርን በጣም ራበኝ። ቤት ምግብ አልነበረም። ከዚያ በፊት ግን የእናቴን የመድኃኒት ጠብቄ መድኃኒት አወጥኳት። የነበረው 2 ድንች ብቻ ነው እና በ2 ድንች እንደምሰራ ብቻ ታያላችሁ። ድንቹን ካበሰልኩ በኋላ ቶሎ እንዲደርስልኝ ነው እንደዛ ያደረኩኝ። ዘይትና በርበሬ ያቁላለሁ። ከዚያ በኋላ ድንቹን ጨመርኩኝ። ውሃ ትንሽ ጠብ አድርጌ ጨው ምናምን መጣጥንኩኝና ቀመስኩት። በጣም ነበር የሚጣፍጠው። እናቴ ደግሞ እስከዚህ ሰዓት ቁጭ ብላ የጠበቀችኝ ነው። በዚህ ጊዜ 5 ሰዓት ከ50 ምናምን ነው እና ጋይስ ወደ ክላሴ ገብቼ ምናምን ኤዲት አድርጌ ስፖስት 6 ሰዓት ይሞላብኛል ብዬ አስባለሁ እያልኩ ነበረ። እራቱንም በላው፣ ውሃዬንም ጠጣሁ። ፋይናሊ እናቴ በቃበት ሌሊት 12 ሰዓት ተነስቼ ለእሷ ማዘጋጀት ያለብኝ ነገር አለ። ምክንያቱም 12 ሰዓት መድኃኒት ስለምትወጥ በጊዜ ልተኛ ብዬ 6 ሰዓት እኔም ወደ ክላሴ ገባው። ደህና ደሩ ባይ